እውነት ልንገር አንተ ከተናገርከው ዳንኤል ክብረት አንተ የእግዚአብሔርን ቃል አውቃለሁ ብለህ ከተናገርከው ይሄ ንግግር ይልቅ ሰይፉ ፋንታውን ላይ አብዱ ኪያር አንድ ወቅት ቀርቦ የተናገረው አንድ ነገር አለ ስለ ስደት ማረሳው ነገር በስደት ይያለ በወጣትነት ዘመን እድሜ 25 እዚህ ቤተሰብ አለ ምናምን ይያለ የተናገረው ነገር አለ እዛ ነገር ላይ ዘፈን አድማጭ የዘፈን ግጥም የሚይዝ ጭንቅላት የለኝም አንድ ከሱ ንግግር ጋር የተቀናበረ ነገር ሰምቼ ነበር በወረቀት የሰው በደም የኢትዮጵያ ናቸው ይያለ ይመስለኛል እና እውነቱን ነው በወረቀት የሰው ሀገር ሰው ሆነው አሜሪካዊ ጃፓናዊ እንዳልከው ጀርመናዊ እንግሊዛዊ ጣሊያናዊ ምንማዊ ቢሆኑ በደም ግን ኢትዮጵያውያን ናቸው በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን ከአንድ ዲያቆን ከነበረ ሰው አይናችን እያየ ከመንሞት ብለው ተሰደዱ መኖርም አትችሉም መቀበርም አትችሉም ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ነው ወንድሜ እኔ ልንገር እኔ ትንሽ ሀገሬን ወዳለሁ በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ ድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው ምኖረው ነጭ ለብሼ ብዬ ብዙ ድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ መርካቶ ቢወደድ ቢረክስ ጉዳያቸው አይደለም አረ ጉዳያቸው ነው እውነቱን ልንገርህ ወንድሜ በትህትና በአሁን ሰዓት ኢትዮጵያ ውስጥ ከሚኖሩት ነዋሪዎች ውስጥ እርግጠኛ ሆኜ ልንገርህ ከግማሽ ከ50% በላይ መቼም እያንዳንዱ ቤት አንዳንድ ስደተኛ አይጠፋ የሳንቲም ድቃቂ የልብስ ላቂ እየላኩልን እኮ ነው ኑሮን እየደጎምን ያለ ነው እውነቱን ልንገርህ አንተ ሀገርን እወዳታለሁ ከምትለው መውደድ በላይ እንደ ቃሪያ ፍሬ በየሀገሩ የተሰደዱት ኢትዮጵያውያን እቺን ሀገር ይወዷታል ደግሞ የሚወዷት በከንፈር ብቻ አይደለም በተግባርም ጭምር ነው 16 እና 18 ሰዓት ሰርተው ለፍተው ጥረው ግረው ወጥተው ወርደው ላባቸውን አፍስሰው ወዛቸውን አንጠፍጥፈው የሰው ፊት እንደ ሳት ገርፏቸው ያገኙአትን የሳንቲም ድቃቂ እዚህ ላለው ለተቸገረው ወገናቸው ይልካሉ አገራቸውን ስለሚወዱ በተለያየ መልክ በተለያየ ሁኔታ ሀገሪቱ የዲያስፖራውን የሳንቲም እርዳታ በመትፈልግበት ጊዜ መቀነታቸውን ፈተዋል ለመቀነት የላቸውም ከጸጉራቸው ቁጥር የሚበዛውን ገንዘብ አለልህም ብዙዎቹ ባለጠጋ አይደሉም ከሚበሉት ከሚቀምሱት ቀንሰው ግን ከጉሮሯቸው ቀንሰው ለታላቁ የኢትዮጵያ የህዳሴ ግድብ ብዙዎች ብዙ ነገር አድርገዋል ኢትዮጵያ ውስጥ በሚከሰቱ ረሃብና ድርቅ በተለያየ ጊዜ አንተ ዛሬ አጥንታቸው እንደ ዮሴፍ አጥንት ኢትዮጵያ ውስጥ መጥቶ እንዳይቀበር የተናገርክላቸው እነዚህ ኢትዮጵያውያን ዋጋ ከፍለዋል አንድ ያሳዘነኝ ነገር ከራሳችን ከቤተክርስቲያናችን አገልጋይ ከዳንኤል ክብረት ስለሰማው ለሱ መልስ ለመስጠት ወይም ደግሞ ሐሳቡን በቀንነት ተመልክቼ እኔም ሐሳቤን በቀንነት ለሱ ሰጥቼ በቀንነት ሐሳቤን ካየ በኋላ በቀንነት ስተቱን እንዲያርም በቀንነት ለመጠየቅ ዛሬ ተከስቻለሁ ዳንኤል ክብረት የተናገረውን ንግግር አንድ ጊዜ ተመልክተን እንመጣለን ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው ኢትዮጵያን የሆነ ነገር ያደርጋሉ ይሟገታሉ መጨረሻ ሲሞቱ ለምን ቅበሩን ይላሉ ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊ አይዘምትም ጃፓናዊ አይዘምትም ጀርመናዊ አይዘምትም እኔና እናንተ ለምን ዘምተው እሺኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ ጀግነታቸውን ቀይረዋል ፓስፖርት ወስደዋል የኛን ችግር ለማካፈል መርካቶ ቢወደድና ቢረክስ እኔና እናንተ ለምንጎዳው ሄደዋል እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት ሰው ይተውልና ኢትዮጵያን በቃ ይተዋል በቃ ለኛ እዚሁ ለቀረ ነውና
ብትወረር ለምን ዘምተው ብትጎዳ ለምን እናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኖሮ ከነሱ ጋር አንነጋገርም ነበር። እውነት ነው ያገባቸው ምን ነበር። ግን ይመጣሉ ይገባሉ። ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዛው ለምን የተከራዩበት ቤት ለምን እዛው አያድሩ? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኛ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እንግዲህ እንዳያችሁት ነው ወንድማችን ዲያቆን ዳንኤል ክብረት ይቅርታ ዳንኤል ክብረት እያልኩ ቀጥላለሁ። እንዳያችሁት ኢትዮጵያውያን በውጭ ያሉ ሀገራቸው ውስጥ መተው መቀበራቸው ወይ ደግሞ ሲሞቱ ቀበሩኝ ማለታቸው እንዳስቆጣው እንዳሳዘነው እንደውም ምንድነው የሚለው አንዳንዶች ለሚገርመኝ ብሎ ነው የሚጀምረውና ሲሞቱ ቀበሩኝ ይላሉ። ማን ባቆያት ሀገር ማን ተዋግቶ ስጋውን በቆረሰላት ሀገር እነሱ መተው ቀበሩኝ ይላሉ። መርካቶ ቢወደድ ቢረክስ እነሱን አይመለከታቸውም። ኢትዮጵያን ይተውልን ወዘተርፈ በማለት ትንሽ ሀገር ውስጥም ሀገር ውጭም ያለነውን ኢትዮጵያውያን ትንሽ አስቆጥቶናል፣ አሳዝኖናል። ይሄ የተነገረው በዓለማዊ ሰው ቢሆን ኖሮ እምብዛም ላይገርመን ላይደንቀን እጃችንን ባፋችን ጭነን ላንደመምና ላንደነቅ እንችል ነበር። ነገር ግን የአብርሃምን ስደተኝነት ወንጌል ላይ ተጽፎ የሚያውቅ አንድ የቤተክርስቲያን አገልጋይ የዮሴፍን ስደት ሲተርክ የነበረ ሰባኪ ወንጌል የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስንና የእናቱ የቅድስት ድንግል ማርያም የወላዲት አምላክን ስደት በደንብ አድርጎ ሲሰብክ የኖረ ወንድማችን ዛሬ ዓለም ላይ ወንጌል በስፋት በጥልቀት ለዓለም ሕዝብ ሁሉ እንዲዳረስ ያደረጉት ሐዋርያትና የመጀመሪያዋ ቤተክርስቲያን እንደተሰደደችና በስደታቸው ወንጌል እንደተስፋፋ ይሰብክ የነበረ ወንድማችን ዛሬ ግን ስደተኝነትን እንደ ኃጢአት ቆጥሮ ስደተኞች ኢትዮጵያውያን በየዓለም ሀገራቱ እንደ ቃሪያ ፍሬ ተበተነው ያሉትን ሀገራቸው እንዳልሆነና ሀገራቸውን የሚፈልጉት ለቀብር ብቻ ያስከሬናቸው ማረፊያ እንደሆነ ሲነገር እንደ ክርስቲያን ያማል፣ እንደ ቤተክርስቲያን ልጅነት ያማል። የተነገረው ነገር በዓለማዊ ሰው ቢሆን ደግሞ ህመሙን ትንሽ ይቀንስልን ነበር። ግን ወንጌል በሚያውቅ በመንፈሳዊ ሰው አንድ ወቅት ዲያቆን በነበረ ሰው ቅድስት ቤተክርስቲያናችንን ለረጅም ዓመት ሲያገለግል የነበረ ሰው እግዚአብሔር ጸጋውን አብዝቶለት ብዙ መጻሕፍት እንደጻፈ ሰው ይሄን አስተያየት ግን ስናዳምጥ በእውነት ኤአይ ነው ወይስ ዳንኤል ክብረት ነው ብለን ሞግተናል፣ ተጠራጥረናል። እዚህ ጋር አንድ ነገር ቆም ብዬ ላስታውሳችሁ። ዮሴፍን ከእናት ከአባቱ ሀገር ያሳደዱት የገዛ ወንድሞቹ ናቸው። ቀንተውበት በክፉ ተነሳስተውበት ዛሬም በዘመናችን ያሉትን ኢትዮጵያውያን በዓለም ላይ እንደ ቃሪያ ፍሬ የተበተኑትን ስደተኞች ያሰደዳቸው የገዛ ራሳቸው ምኞታቸውና ፍላጎታቸው ሳይሆን ተወልደው ባደጉበት አፈር ፈጭተው ጭቃ አብኩተው ውሃ ተራጭተው በኖሩበት ሀገራቸው ላይ ለኑሮ ተስማሚ ነገር ባለመፈጠሩ አንዳንዶቹም በገዛ ወገናቸው ተሰደዋል። አንዳንዶቹም በዘመናቸው ባሉት ሹማምንት፣ መኳንንት፣ ነገስታት ወይም ስርዓተ መንግስት ችግር ወይም ደግሞ አለመስማማት በመፈጠሩ ከሚወዷት ሀገራቸው ለጊዜው በስጋ ወደ ሌሎች ሀገር ሰላም ወዳለባቸው መኖር ሊችሉበት ወደሚችሉበት ሀገር ሰርተው ነግደው አትርፈው ሊለወጡ ወደሚችሉበት ሀገር ይሰደዳሉ። ይሄ ስደት በሀገራችን ከአፄ ኃይለ ሥላሴ ዘመን በፊት ሊሆን ይችላል፣ በአፄ ኃይለ ሥላሴ ዘመን ሊሆን ይችላል። በአፄ ኃይለ ሥላሴ ዘመን የነበረውን ስርዓት በመቃወም ብዙዎች ተሰደዋል።
ከሳቸውም በኋላ በመጣው በደርግ ስርዓት ብዙዎች ተሰደው አፈሳው ጦርነቱ መሯቸው አንገሽግሿቸው ስርዓቱ አምባገነን ነው ብለው በጎንደር ሱዳን ገብተው ሱዳን መጠለያ ካምፕ ስደተኞች ካምፕ ተቀምጠው ከዛ ወደ ተለያዩ ሀገራት ይሄዱ ብዙ ኢትዮጵያውያን አሉ። ከዛም በኋላ ደግሞ የደርግ ስርዓት ካለፈ በኋላ በኢህአዴግ ስርዓት እንደዚሁ ደግሞ ከስርዓተ መንግስቱ ጋራ ግጭት የፈጠሩ ሰዎች ወይም የሐሳብ ወይም ደግሞ የሌላም ግጭት የፈጠሩ ሰዎች የፖለቲካ ሊሆን ይችላል የተለያየ ከቀድሞ መንግስት ጋር ይሰሩ የነበሩት ሰዎች ልጆቻቸው ቤተሰቦቻቸው ሊሆኑ ይችላሉ ብቻ ከስርዓቱ ጋራ በነበረው ችግር የተሰደደዋል። ከኢህአዴግም በኋላ አሁን ባለው ስርዓት ከስርዓቱ ጋራ ባለመመቻቸት የተሰደዱ ሰዎች ይኖራሉ። ነገም ደግሞ ከሚመጣው ስርዓት ጋራ እንደዚሁ እስከ ዓለም ፍጻሜ ይቀጥላል ብዬ አስባለሁ። በተለይኛ ሀገር ላይቀጥልም ሊቀጥልም ይችላል። ግን እንግዲህ በአብዛኛው ሀገራችን ላይ በዚህ 60-70 ዓመት ያለውን የፖለቲካ ችግር ስለምናውቅ ብዙዎች ሀገራቸውን ጥለው የሚሰደዱት ወደው አይደለም። በመጀመሪያ ይሄ ይሰመርልኝ፣ ወደው አይደለም። ይህን ታሪክ ብዙዎቻችሁ ምዕመናንም ታውቁታላችሁ። ዮሴፍ በሰው ሀገር ላይ በስደት እያለ እግዚአብሔር አከበረውና አነገሰውና 7ቱ ረሃብ ዘመናት ደግሞ 7ቱ የጥጋብ ዘመናት እንደሚመጡ ህልሙን በፈታለት ጊዜ እስራኤል ራብ ሲመጣ ወደ ግብፅ እህል ለመሸመት ወንድሞቹ መጡ። ያኔ ዮሴፍ አወቃቸው። ዮሴፍን ግን ወንድሞቹ አላወቁትም። ዮሴፍ እንዲህ አለ። ዘፍጥረት 50 ቁጥር 25 ዮሴፍም የእስራኤልን ልጆች እንዲህ አላቸው፣ እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው ይላል። ቃል አስገባቸው፣ ለመናቸው። ዘፍጥረት 50 ቁጥር 25 ወደ ዳንኤል ክብረት ልመልሳችሁ። ለምንድነው ሲሞቱ ቀበሩኝ የሚሉት አጥንቶቼ ኢትዮጵያ ይምጣ የሚሉት? እዛው ዋሽንግተን እዛው ምናምን ነገር ያለው ነገር አለ። አቤት ልበለው አልበለው አንድ ነገር በለው ይለኛል ውስጤ። ደግሞ አንዳንድ ምዕመናን ወደ ሌላ እንዳይተረጉብ የሚፈራው ግን ልበለው ግድ የለም ያሉትን ይበሉ ልበለው። እውነት ልንገርህ አንተ ከተናገርከው ዳንኤል ክብረት አንተ የእግዚአብሔርን ቃል አውቃለሁ ብለህ ከተናገርከው ይሄ ንግግር ይልቅ ሰይፉ ፋንታውን ላይ አብዱኪያር አንድ ወቅት ቀርቦ የተናገረው አንድ ነገር አለ ስለ ስደት ማረሰው ነገር። በስደት እያለ በወጣትነት ዘመን እድሜ 20-25 እዚህ ቤተሰብ አለ ምናምን እያለ የተናገረው ነገር አለ። እዛ ነገር ላይ ዘፈን አድማጭ የዘፈን ግጥም የሚይዝ ጭንቅላት የለኝም። አንድ ከሱ ንግግር ጋር የተቀናበረ ነገር ሰምቼ ነበር። በወረቀት የሰው በደም የኢትዮጵያ ናቸው እያለ ይመስለኛል። እና እውነቱን ነው። በወረቀት የሰው ሀገር ሰው ሆነው አሜሪካዊ፣ ጃፓናዊ እንዳልከው ጀርመናዊ፣ እንግሊዛዊ፣ ጣሊያናዊ ምንማዊ ቢሆኑ በደም ግን ኢትዮጵያውያን ናቸው። ለኑሯቸው ሲሉ ነው። በቀን 3 ለመብላት ነው ወረቀታቸውን የቀየሩት። አሳይለም ጠይቀው በተለያየ ኬዝ ወረቀት እንዲያገኙ አመልክተው ኢትዮጵያውያን ወረቀት ላይ አሜሪካዊ፣ ጀርመናዊ፣ ጣሊያናዊ፣ እንግሊዛዊ፣ ስፔናዊ ወዘተርፈ ቢሆኑ ደማቸው ግን ኢትዮጵያዊ ነው። ኢትዮጵያዊነታቸውን የሚቀይሩበት አንዳች ምክንያት የላቸው። እውነቱን ልንገር አንተ ሀገርን እወዳታለሁ ከምትለው መውደድ በላይ እንደ ቃሪያ ፍሬ በየሀገሩ የተሰደዱት ኢትዮጵያውያን እቺን ሀገር ይወዷታል። ደግሞ የሚወዷት በከንፈር ብቻ አይደለም በተግባርም ጭምር ነው። 16 እና 18 ሰዓት ሰርተው ለፍተው ጥረው ግረው ወጥተው ወርደው ላባቸውን አፍስሰው ወዛቸውን አንጠፍጥፈው የሰው ፊት እንደ ሳት ገርፏቸው ያገኟትን የሳንቲም ድቃቂ እዚህ ላለው ለተቸገረው ወገናቸው ይልካሉ። አገራቸውን ስለሚወዱ በተለያየ መልክ በተለያየ ሁኔታ ሀገሪቱ የዲያስፖራውን የሳንቲም እርዳታ በምትፈልግበት ጊዜ መቀነታቸውን ፈተዋል። መቀነት የላቸውም። ከጸጉራቸው ቁጥር የሚበዛውን ገንዘብ አልልህም። ብዙዎቹ ባለጠጋ አይደሉም።
ከሚበሉት ከሚቀምሱት ቀንሰው ግን ከጉሮሯቸው ቀንሰው ለታላቁ የኢትዮጵያ የህዳሴ ግድብ ብዙዎች ብዙ ነገር አድርገዋል። ኢትዮጵያ ውስጥ በሚከሰቱ ረሃብና ድርቅ በተለያየ ጊዜ አንተ ዛሬ አጥንታቸው እንደ ዮሴፍ አጥንት ኢትዮጵያ ውስጥ መጥቶ እንዳይቀበር የተናገርክላቸው እነዚህ ኢትዮጵያውያን ዋጋ ከፍለዋል። ኑሯቸው ሞልቶላቸው ደልቷቸው ከቀንጡ ኑሯቸው ሳይሆን አለን ከሚሉት ሳንቲም ላይ ቀንሰው ወደዚህ ሀገር ልከዋል። ወንድሜ በታላቅ ትህትና እለምንሃለሁ በሚኒስትር ማዕረግ ክቡር ጠቅላይ ሚኒስትራችን የማህበራዊ ጉዳይ አማካሪ እንደሆንክ የኢትዮጵያ ሕዝብ ያውቃል። እባክህ መምከር ካለብህ እንደ ንጉሱ ሰለሞን ሽማግሌዎች ምክር መልካም ይሁን። በዚህ አጋጣሚ መንግስትን ለምታማክሩ አማካሪዎች በሙሉ ይሄ አሁን የምነግራችሁ የመጽሐፍ ቅዱስ ቃል ክርስቲያን ለሆናችሁም ሙስሊም ለሆናችሁም ለምታምኑም ለማታምኑም አሁን የምናገረውን የእግዚአብሔር ቃል እንድታዳምጡኝ በታላቅ ትህትና እለምናችኋለሁ። በታላቅ ትህትና ወገኖቼ ንጉሡ ሰለሞን ካለፈ በኋላ በፋንታው ሮብዓም እንዲነግስ እስራኤል ሁሉ ወደ ሴኬም መጡ ይላል መጽሐፈ ነገሥት ቀዳማዊ ምዕራፍ 12 ቁጥር 1 ጀምሮ ታሪኩ ተጽፏል። አንደኛ ነገሥት ምዕራፍ 12 ቁጥር 1 ጀምሮ እያንዳንዱ የምናገረውን ነገር ከመጽሐፍ ቅዱስ ጋር ማጣምረው ማያይዘው ማነጻጽረው ማስረጃና መረጃ ማቀርበው ከኔ ህሊና አፍልቄ ወይም አውጥቼ ከልቦናዬ አንቅቼ የራሴን ፍላጎት ሰዎች ልቡ ስለማስረጽ ፈልጌ አይደለም። እኔ እንደ ገደል ማሚቱ የእግዚአብሔርን ቃል ማስተጋባ የእግዚአብሔር ትንሽዬ ባሪያ ነኝ። ቃሉ ደግሞ የታመነ ነው። እግዚአብሔርን ብንሰማ እግዚአብሔር ይሰማናል። እኔ በጠራው ጊዜ እነርሱ እንዳልሰሙ እነሱ በጠሩኝ ጊዜ ደግሞ እኔ አልሰማም ይላል። እንዲሰማን ነው ስሙኝ እምላችሁ። ማንም ሰው እግዚአብሔር እንዲሰማው ማይፈልግ ማንም ሰው የለም። ሁላችንም እግዚአብሔር እንዲሰማን እንፈልጋለን። እግዚአብሔር እንዲሰማን ግን አስቀድመን እግዚአብሔርን እንስማው። ለምን? ቃሉ ስለሚል ነው። እኔ በጠራው ጊዜ እነርሱ እንዳልሰሙ እነሱ ደግሞ እኔም በጠሩን ጊዜ አልሰማም ይላል። እግዚአብሔር እንዲሰማን እግዚአብሔርን እንስማው። ብዙ ጊዜ እግዚአብሔር እንድንሰማው ይፈልጋል። እግዚአብሔር ብዙ ጊዜ እንድንሰማው በነቢያቱ በሐዋርያቱ መልእክት ይልካል። ብንሰማው የምንጠቀመው እኛ ነን። የምትሰማው ነፍስ ስለምትባረክ ጥያቄው ለእናንተ ነው። እባካችሁ ይሄ ሕዝብ ቀንበር በዝቶበታል። የእንጨት ቀንበሩ ወርዶ አሁን የብረት ቀንበር እያንዳንዱ ኢትዮጵያዊ አንገት ላይ ተጭኖበታል። ኑሮ ከብዶታል። ዙሪያው ገደል ሆኖበታል። ማጣፊያው አጥሮታል። ሰማይ በላዩ ላይ የተደፋበት መስሎታል። ግራ ገብቶታል። ጨንቆታል። ራሳቸውን የሚያጠፉ ሰዎች በዝተዋል። ከየትኛውም ጊዜ በላይ ማለት ነው። እባካችሁ መልካም ምክር ምከሩ። መልካም የሆነውን ሐሳብ ህዝቡ ላይ እንዲተገበር አማክሩ። እንዴት በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም? ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረ ሰው፣ ከአንድ የእግዚአብሔርን ቃል ሲሰብክ ከነበረ ሰው፣ እግዚአብሔርነቱን እንደ እግዚአብሔርነቱ መጠን አውቀዋለሁ ከሚል ሰው እንዴት ይሄ ይወጣል? ኧረ ኤአይ ነው በሉኝ። ከባድ ነው።
እንኳን ባንተ ልክ ባንተ የእውቀት ደረጃ በአንተ የእድሜ ልክ አይደለም በኔ በትንሹ የእውቀት ደረጃ እንዲህ አይነት ንግግር ካንደበቴ አይደለም ከሐሳቤ ሊወጣ አይገባም። ይሄ በእኛ ዘንድ ሊደረግ አይገባም። ሲሞቱ ቅበሩኝ ይላሉ። መርካቶ ቢወደድ ቢረክስ ጉዳያቸው አይደለም። አረ ጉዳያቸው ነው። እውነቱን ልንገርህ ወንድሜ በትህትና በአሁን ሰዓት ኢትዮጵያ ውስጥ ከሚኖሩት ነዋሪዎች ውስጥ እርግጠኛ ሆኜ ልንገርህ ከግማሽ ከ50% በላይ መቼም እያንዳንዱ ቤት አንዳንድ ስደተኛ አይጠፋም። የሳንቲም ድቃቂ የልብስ ላቂ እየላኩልን እኮ ነው ኑሮን እየደጎምን ያለ ነው። እንዴት የመርካቶ መወደድና መርከስ አንተም ብቻ ይመለከታል? ለበዓላት መጥተው እኮ እዚህ ሲያዩ የኑሮ ውድነቱን ተመልክተው እኮ ነው የሚራሩልን። የመርካቶውን እኮ የኑሮ የሽንኩርት ውድነት ተመልክተው የዘይቱን ውድነት ተመልክተው 1 ሊትር ዘይት ከ1000 ብር በላይ የሚሸጥባት ሀገር እኮ ናት። አማን 5 ሊትር ዘይት 1500 ብርና ከዛ በላይ እኮ ነው የሚሸጥባት። እነሱ ከዚህ ሀገር ሲወጡ 1 ሊትር ዘይት 2 ብርና 1 ብር የነበረ ጊዜ ነው እነሱ ከዚህ ሀገር የወጡት። እጃቸውን ጭንቅላታቸው ላይ ጭነው እንዴት ነው የምትኖሩት ብለው የመርካቶ ሂሳብ መወደድና መርከስ አይምሯቸውን ልባቸውን ነክቷቸው ከሚሰሩት ደግሞም ከሚያገኙት ገቢያቸው ውስጥ ቀንሰው ኑሮ ውድ ነው አውቃለሁ ያኔን የመጣው ጊዜ እንዴት አድርጋችሁ እንደምትኖሩ ራሱ ግራ ገብቶኛል ብለው እኮ የሚደጉሙን የመርካቶን ሂሳብ ስለሚያውቁት የመርካቶን ሂሳብ መወደዱና መርከሱ እኔና አንተን ብቻ የሚያሳስበን መስሎ ከሆነ በፊቱ ቆሜ ማገለግለው ያው እግዚአብሔር ምስክሬ ነው ተሳስተሃል። በፊቱ ቆሜ ማገለግለው ብዬ ነው የምመለው። በእውነት ተሳስተሃል። እንደ ሳንቲም ድቃቂ ብቻ አይደለም እኮ የልብስ ላቂ ብቻ እኮ አይደለም ይልኩልን። አረ ተስፋም ይሰጡናል። አይዟችሁ ይሉናል። እንደምንም አድርጌ ላወጣችሁ ሞክራለሁ። አይዟችሁ ይሄ ቀን ያልፋል ይሉናል እኮ። መርካቶ መወደድና መርከሱ ምንም ባይመስላቸው ማኖሮ ለምን ገንዘብ ይልኩልናል? ለምን እኛን እነሱ ያሉበት መልካም የሚበላበት መልካም የሚጠጣበት መልካም አየር የሚተነፈስበት ሀገር ላይ ሊወስዱን ለምን ይሞክራሉ? ስለሚመለከታቸው ጦር ሜዳ ዘምተን እቺ ሀገር ጦርነት ቢገጥማት ተዋግተን እቺን ሀገር ለቀጣዩ ትውልድ የምናስቀጥለው እኛንን አይነት የሚል ሐሳብም ተናግራል። ማን ተዋግቶ ባቆየ ሀገር ማን ሊቀበርባት ይመጣል? አንተ ከመወለድ በፊት እኮ የሞቱላት የቆሰሉላት እኮ አባቶቻችንም ተሰደዋል። አንተ ከመወለድ በፊት ደግሞስ አንተ ስደተኛ እኮ ነህ። አንተም ስደተኛ እኮ ነህ። የክፍለ ሀገር አዲስ አበባ መጥተህ ተሰደህ አይደል እንዴ እየኖርክ ያለው? አንተም ስደተኛ ነህ እንዴ? ሌላውን ነገር ስደተኞችን ለመናገር እኮ ሞራሉ ራሱ ሊኖር አይገባም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ 42 ወር 3 ዓመት ከ6 ወር ከእናቱ ከቅድስት ድንግል ማርያም ከወላዲት አምላክ ጋር እኮ ተሰዷል። ግብጽ ተሰዷል። ግብጽ እና አስቄት እነ ሲሃት ገዳምን ባርኳል። በኪደት እግሩ ተሰዶ የስደተኞችን ስደት ለመባረክ ማለት ነው። አይደለም ክርስቶስ አይደለችም ድንግል ማርያም ሐዋርያትም ተሰደዋል። እንደመቤታችን ከጌታ ጋር እኮ ጣና ሐይቅ ካሉት ደሴቶች መካከል እኮ መምጣታቸውን እኮ የነገርከን እኮ ለመጀመሪያ ጊዜ እኮ አንተ እኮ ነው ልጅ እያለን። ስደተኞች ለተሻለ ኑሮ ሀገራቸው ውስጥ መኖር ስላልቻሉ አንዳንዶቹ ተሰደዱ። መኖር ስላልቻሉ ኑሮ ስለከበዳቸው አይናችን እያየ ከምንሞት ብለው ተሰደዱ። መኖርም አትችሉም መቀበርም አትችሉም፣ ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ነው። ወንድሜ እኔ ልንገር፣ እኔ ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ። በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ። 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ 5 ደቂቃ።
በዚህ በኩል የኑሮ ውድነቱ ያሰቃየናል። በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገር። አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም በጣት የሚቆጠር ጥቂት እኮ። በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን። በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን። የፌደራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን። እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረ በብዙ ነው የምንሰቃየው እኮ በቃ ታውቀዋለህ። እኔ ይሄንን ቪዲዮ ለመስራት ወደዚህ ስመጣ 1500 ብር ተቀጥቻለሁ። አሁን ከ30 ደቂቃ በፊት ነው ማለት አሁን ዛሬ 11:07:18 አሁን ተቀጥቻለሁ። የተቀጣውበት ቅጣት በጣም የሚያስቅ ነገር ነው። እድሉን አግኝተው ብዙዎች አሁን ቢነግሩ በጣም በቀመሩናል። 1500 ብር አስበዋል። ከ30 ቀን እንደው 15ቱን ቀን ራይዶች ቢቀጡ ከ20 ምናምን ሺህ ብር በላይ በቅጣት መሯቸዋል እኮ በቃ ነዋሪው መሮታል። በእውነት ተው ይሰደድ፣ እድሉን ካገኘ ይሰደድ። ወደን አይደለም ስደት የተሰደድነው። አሁን የምናገረውን ነገር እያንዳንዱ ስደተኛ እድል አግኝቶ ቢናገር ከሀገሩ ለመውጣት እኮ የሚፈልግ የለም ወገኔ። ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት አገራችን እኮ። ፀሐይ ጅብ ወለደች እያለን ህፃን እያለን የምንዘፍነው ዘፈን ትዝ አይልም? ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች። እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም። ከሁለት ከሶስት ቀን በፊት እኮ ከሳውዲ አረቢያ በሺህ የሚቆጠሩ እህቶቻችን እኮ ነጭ ቲሸርት ለብሰው በስራና ክህሎት ሚኒስቴር የሄዱ ሰዎች ተመልሰው መጥተዋል። ከስደት ማለት ነው። የሚቀበላቸው አጥተው የሚላስ የሚቀመስ የሚለበስ የሚጎረስ አጥተው ማለት እኮ ነው። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ሀገር እቺ ኢትዮጵያ ልጆቿ ዳቦ አጥተው አንድ ወንዝ ወደ ሌለባት ወደ ሳውዲ አረቢያ ይሰደዳሉ። አንድ ወንዝ የላትም ሳውዲ አረቢያ። እንጀራ ፍለጋ እጃችንን ሰጠን አለ ኤርሚያስ በሰቆቃ ወራት። እንጀራ ፍለጋ እጃቸውን የሰጡ ብዙ ናቸው። እቺን ሀገር ጥለው በጎንደር በሱዳን በሊቢያ አድርገው ሜዲትራኒያንን ተሻግረው ጣሊያን ለመግባት ድንበር ጠባቂዎች የገደሏቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከድንበር ጠባቂዎች ያለፉትን በረሃ ሰሃራ በረሃ ላይ በውሃ ጥም አልቀው አሸዋ የበላቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከአሸዋው የተረፉትን በሊቢያ አይናቸው እያየ ከነ ነፍሳቸው ኩላሊታቸው የተወሰደባቸው አይናቸው ብሌኑ ተጎልጉሎ የወጣ ኢትዮጵያውያን ቁጥራቸው ቀላል አይደለም። ይሄንንም ማአት ካለፉ ሜዲትራኒያንን ባህር ለመሻገር ከሰማይ የገጠመው የሜዲትራኒያንን ባህር ትንሽዬ ታንኳ ተሳፍረው ሲሄዱ ታንኳው ተገልብጦ ሰምጦ ባህር የበላቸውን ኢትዮጵያውያንን ቤቱ ይቁጠራቸው።